ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ሚያዝያ 4 ወይም አፕሪል 12 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 187 ብር ከ19 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጎህ ቤቶች ባንክ ነው። 154 ብር ከ51 ሳንቲም ገዝቶ 157 ብር ከ60 ሳንቲም እየተሸጠ ነው። በንግድ ባንክ 153 ብር ከ06 ሳንቲም ገዝቶ 156 ብር ከ13 ሳንቲም እየተሸጠ ነው። 1 ዩሮ በጥቁር ገበያ 219 ብር ከ50 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 183 ብር ከ67 ሳንቲም ገዝቶ 187 ብር ከ34 ሳንቲም እየተሸጠ ነው። በንግድ ባንክ 179 ብር ከ47 ሳንቲም ገዝቶ 183 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 237 ብር እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ71 ሳንቲም ገዝቶ 202 ብር ከ69 ሳንቲም እየሸጠ ነው። በንግድ ባንክ 190 ብር ከ36 ሳንቲም ገዝቶ 194 ብር ከ16 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 135 ብር ከ11 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 112 ብር ከ15 ሳንቲም ገዝቶ 114 ብር ከ39 ሳንቲም እየሸጠ ነው። በንግድ ባንክ አንድ የአውስትራሊያን ዶላር በጥቁር ገበያ 132 ብር ከ14 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 106 ብር ከ72 ሳንቲም ገዝቶ 108 ብር ከ86 ሳንቲም እየተሸጠ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ39 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 24 ብር ከ68 ሳንቲም ገዝቶ 25 ብር ከ18 ሳንቲም እየተሸጠ ነው። በንግድ ባንክ 22 ብር ተገዝቶ 22 ብር ከ44 ሳንቲም በመሸጥ ላይ ነው። አንድ ፓውንድ በጥቁር ገበያ 251 ብር ከ85 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ቡና ባንክ ነው። 209 ብር ከ48 ሳንቲም ገዝቶ 213 ብር ከ67 ሳንቲም እየተሸጠ ነው። በንግድ ባንክ 202 ብር ከ18 ሳንቲም ገዝቶ 206 ብር ከ23 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ95 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 46 ብር ከ28 ሳንቲም ገዝቶ 47 ብር ከ20 ሳንቲም እየሸጠ ነው። በንግድ ባንክ 41 ብር ከ67 ሳንቲም ገዝቶ 42 ብር ከ50 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ84 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ79 ሳንቲም ገዝቶ 45 ብር ከ69 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ79 ሳንቲም ገዝቶ 41 ብር ከ60 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 486 ብር ከ59 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 263 ብር ከ89 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 495 ብር ከ95 ሳንቲም የተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይህን ይመስል ነበር። እስከ መጨረሻው ድረስ እየተከታተላችሁን ስለነበር ከልብ የመነጨ ምስጋናችን ያቀረብን። በዚያ በቃን። መልካም ጊዜ፣ መልካም ቀን።